የተስፋው መሲህ የታለ? ኃጢአት ወደ ዓለም ከገባበት ጊዜ ጀምሮ እግዚአብሔር ስለሚመጣው የእባቡን ራስ ስለሚቀጠቅጠው ስለ ሴቲቱ ዘር ተናግሮ ነበር። ነቢያትም ስለ እርሱ ተናግረው ነበር። ኢሳይያስ ድንግል እንደምትጸንስ አማኑኤል የሚባል ወንድ ልጅም እንደምትወልድ አወጀ። ሚልክያስም ይህ ንጉሥ በቤተልሔም እንደሚወለድ ትንቢትን ተናገረ። ዳንኤልም ስለማያልፈው መንግስቱ ተናገረ። ሚልክያስም መንገዱን ስለሚጠርግለት መልእክተኛው ተናገረ። ነገር ግን ክፍለ ዘመናት ሲንከባለሉ መንግስታትም ሲነሱ ሲወድቁ ግብጽ፣ አሶር፣ ባቢሎን፣ ፋርስ፣ ግሪክ እና ደግሞ አሁን ሮም ተስፋ የራቀ ይመስል ነበረ። አይሁድ በሮማን አገዛዝ ስር ይሰቃዩ ነበር። በቤተ መቅደሳቸውም ሙሰኛ ካህናት በዝተው ምድራቸውም በጨካኙ ሄሮድስ እጅ ትገዛ ነበር። የዳዊትና የሰለሞን የክብር ቀናት የራቁ ትዝታ ሆነው ይታዩአቸዋል። የተስፋው መሲህ የታለ? ሆኖም ግን በዘመኑ ፍጻሜ የዓለም መድረክ በትክክል በተዘጋጀ ጊዜ፣ የሮማ መንገዶች ዓለምን ባገናኙበት ጊዜ፣ የግሪክ ቋንቋ የተለያዩ ህዝቦችን አንድ ባደረገበት ጊዜ፣ ልክ በዚያች ቅጽበት እግዚአብሔር ስራውን ጀመረ። ነገር ግን ማንም እንደጠበቀው አላደረገም። በገሊላ ተራራማ ሀገር ናዝሬት በምትባል ተራ መንደር ውስጥ ስፍራዋ እጅግ ተራ ከመሆኗ የተነሳ ሰዎች ከናዝሬት መልካም ነገር ሊወጣ ይችላል እስከሚሉ ድረስ ዝቅ ባለች መንገድ ውስጥ ስራውን ሰራ። በዚች መንደር ውስጥ ማርያም የምትባል አንዲት ድንግል ትኖር ነበር። ዮሴፍ ለተባለ ከንጉስ ዳዊት ዘር ለሆነ አናጢ ታጭታ ነበር። ማርያም ገና በአስራዎቹ ዕድሜ ላይ የምትገኝ ወጣት ነበረች። በዚያ ዘመን መተጫጨት ከዘመናዊ ቀለበት ማሰር በተለየ እጅግ የጠበቀ ነበር። ማርያም የዕለት ተዕለት ስራዋን ትሰራ ነበር። ለቤተ መቅደስ መጋረጃ ሐር እየፈተለች ሐሩን ከወርቅ ጋር እያስማማች የገብርኤልን ድምጽ ሰማች። ይህ ከክፍለ ዘመናት በፊት ለዳንኤል በራእይ ሲያብራራለት የተገለጠው ኃያል መልአክ ነበር። አገላለጡም እጅግ አስደንጋጭ፣ በሰማያዊ ክብር የሚያበራ ነበር። ሰላም ላንቺ ይሁን፣ ጸጋን የተመላሽ ሆይ ጌታ ካንቺ ጋር ነው ሲል አወጀ። ብላቴናይቱ ማርያም በንግግሩ እጅግ ደነገጠች። እንዲህ ያለው ሰላምታ ምን ይሆን እያለችም ታስብ ነበር። መልአኩ ፍርሃቷን ተረድቶ ለ2000 ዓመታት ሲያስተጋባ የነበረውን ቃሉን ተናገረ። ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። የዚያን ለረጅም ጊዜ የተጠበቀውን የመሲሁ እናት እንደምትሆን አበሰራት። የማርያም ምላሽ ተፈጥሯዊ ማንነቷና ንጽህናዋን ያሳያል። ወንድ ስለማላውቅ ይህ እንዴት ይሆናል አለችው። የእግዚአብሔርን ኃይል መጠራጠሯ አይደለም፣ ስለ ሁኔታው ምክንያት ጥያቄ መጠየቋ ነው እንጂ። የመልአኩ መልስ ግን በሰው ልጅ ታሪክ ውስጥ ሆኖ የማያውቅ ነበር። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይህ በድንግልና የሚጸነስ ድንቅ ተአምር ነው። በፍጥረታት መጀመሪያ በውሃ ላይ ይሰፍ የነበረው ያ መንፈስ ማርያምን ይጋርዳታል። በማህፀኗ የእግዚአብሔር ቃል ራሱ ስጋን ይለብሳል። ወሰን የሌለው አምላክ ሕፃን ሊሆን ነው። ሁሉም በቃሉ የፈጠረ እግዚአብሔር ቃል ገና መናገር የማይችል ሕፃን ሊሆን ነው። እምነቷን ለማበረታታት ገብርኤል ዘመዷ ኤልሳቤጥን ጠቀሰላት። መካን የነበረችና በእድሜዋ የገፋ ኤልሳቤጥ የ6 ወር እርጉዝ ነበረች። መልአኩም ለእግዚአብሔር የሚሳነው ነገር የለም ሲል አወጀ። ከዚያም የማርያም ምላሽ መጣ፣ ጥልቅና ዓለምን የሚቀይር ምላሽ። እነሆ የጌታ ባሪያ እንደ ቃል ይሁንልኝ። በእነዚህ ቃላት ማርያም ወሰን የሌለው ክብርና ልብን የሚወጋ ሐዘንን የሚመጣባትን ጥሪ ተቀበለች። በሀገራቸው ባህል በዝሙት የተጠረጠረ ሰው በድንጋይ ተወግሮ እስከሚሞት እያወቀች ሳታገባ እናት መሆንን እሺ አለች።